ከብቸኝነት ሁለት ሰው ይሻላል፣ ከሁለት ሰው ደግሞ ሶስት ሰው ይሻላል። ብቻውን የሆነ ሰው ግን ምን ይላል ማለት ነው? አቅምን ያጣል። ያገባችሁ ሰዎች ልጅ ውለዱ። ወሊድ መቆጣጠሪያ አትጠቀሙ። መንግስት ቢቃወመኝም ባይቃወመኝም በዚህ ችግር የለውም፣ ዝም ብላችሁ ውለዱ። መድኃኔዓለም እንኳን ሰው ትል ያሳድጋል። አሁን አገራችን እየተበደለች ያለችው አሳዳጊ በበደላቸው ሰዎች ነው። ለወፍ ልብሱ ላባው ነው፣ ለሰው ልብሱ ሰው ነው ይላል ሊቁ ሲናገር። ሰው የሌለው ሰው ራቁቱን ነው። ኦርቶዶክስ ነኝ እያሉ የማይቆርቡበት ሃይማኖት፣ የማይጸልዩበት ሃይማኖት፣ የማያስቀድሱበት ሃይማኖት፣ የፍቅር ሃይማኖት ይዘው የማይታረቁበት ሃይማኖት፣ የርኅራኄ ሃይማኖት ይዘው የሚቀሙበት ሃይማኖት፣ የይቅርታ የስርየት ሃይማኖት ይዘው የሚገሉበት ሃይማኖት። እንዲህ ያለ ሃይማኖት አለ እንዴ? የለም። ሙሾ አወጣንላችሁ፣ አላለቀሳችሁ፣ አቀነቀንላችሁ፣ አልዘፈናችሁ። ሁሉ ተደረገልን፣ ምንም አልተለወጠም። በሶስት የተገመደ ገመድ አይበጠስም። መጽሐፈ መክብብ ምዕራፍ 4 ቁጥር 12 ላይ የተናገረው ኃይለ ቃል ነው። ሰሎሞን ማለት ሰላማዊ መስተሳልም፣ የሰላም ሰው፣ የፍቅር ሰው ማለት ነው። እንደዚህ የተባለበት ምክንያት አባቱ በነፍስ መግደልና የወንድ ሚስት በመቀማት ከእግዚአብሔር ጋር ተጣልቶ ከቆየ በኋላ ንስሐ ገብቶ የእግዚአብሔር ባለሟል ሆኖ ቅዱስ ዳዊት ከእግዚአብሔር በታረቀበት ወራት ስለወለደው ስሙን ሰሎሞን ሰላማዊ ብሎታል። ስለዚህ ሰሎሞን ከንስሐ በኋላ 5 መጻሕፍትን የጻፈ የበረከት የፍቅር ሰው ታላቅ ሰው ነው። ከጻፈው መጽሐፍ አንዱ መጽሐፈ መክብብ ነው። እዚህ ምዕራፍ 4 ላይ ምን ብሎ ይናገራል? ከአንድ ሰው 2 ሰው ይሻላል ይላል ሰሎሞን። ከአንድ ሰው 2 ሰው ይሻላል። እንደምን ሆነው? ስራቸው ያማረ እጃቸው መልካም የሆነ ከአንድ ሰው 2 ሰዎች ይሻላሉ። አንዱ ቢወድቅ ሌላው ያነሳዋልና ከአንድ ሰው 2 ሰው ይሻላል። አብረውን በተኙ ጊዜ ይሞቃቸዋል። 2 ሰዎች አንድ ቤት ከሆኑ ይሞቃቸዋል። ብቻውን ለሆነ ሰው ግን ወዮለት። ቢወድቅ የሚያነሳው የለምና ብቻውን ለሆነ ሰው ወዮለት። እነዚያ ግን ምን ያደርጋል ይላል? አንድ ጠላት ቢነሳባቸው 2ቱ ይቃወሙታል፣ ተከራክረው ይረቱታል፣ ድል ይነሱታል። 2 ሰዎች 3 ከሆነ ደግሞ መልካም ነው ይልና 3 ከሆኑ ድል ይነሳሉ። ለምን? በ3 ሽርብ ጅራፍ ሲፈተን 3 ሽርብ የሚሆን ለምን ይመስላችኋል? ለምንድን ነው? ጸንቶ እንዲገርፍ ነው አይደለም እንዴ? እንዳይበጠስ ጅራፍ በ3 ሽርብ ነው የሚገመደው። ስለዚህ 3 ሽርብ ከሆኑ አይበጠስምና 3 ሲሆኑ ደግሞ አንድኛቸውን ጽናት ይኖራቸዋል። ስለዚህ ከብቸኝነት 2 ሰው ይሻላል፣ ከ2 ሰው ደግሞ 3 ሰው ይሻላል። ብቻውን የሆነ ሰው ግን ምን ይላል ማለት ነው? አቅምን ያጣል። ቢወድቅ የሚያነሳው የለም፣ ጠላት ቢነሳበት የሚጋርድለት የሚረዳው የለም። ቤቱም ቀዝቃዛ ነው፣ በልቶም አይጠግብም። መብራት ቢበራ ጨለማ ነው፣ ለብሶም አይሞቀውም። ብቻውን ያለ ሰው ማለት ነው። ለሰይፍ ልብሱ ሰገባው ነው፣ ለወፍ ልብሱ ላባው ነው፣ ለሰው ልብሱ ሰው ነው ይላል ሊቁ ሲናገር። ሰው የሌለው ሰው ራቁቱን ነው። ሰው ነው ዋናው ነገር ማለት ነው። እንኳን ለሰው ለእግዚአብሔር ጌጡ ሰው ነው ከፈጠረው በኋላ ማለት ነው። በማይናወጽ በጽኑ ፈቃዱ ሁሉን ለዓለም ጌጥ አድርጎ ነው የፈጠረው። የሰው ልጆች ተመልከቱ፣ እግዚአብሔር ለስሙ መታወቂያ ለስሙ መታሰቢያ ሰውን ነው የፈጠረ። ሰውን እናይና እግዚአብሔርን እናውቀዋለን ማለት። ሰው የእግዚአብሔር መታወቂያ ነው፣ የእግዚአብሔር ምስክር ነው፣ የእግዚአብሔር ምልክት ነው። እግዚአብሔር እኮ ራሱ ለብሶ የመጣ ሰውን ነው። ቃል ሥጋ ኮነ ወኀደረ ላዕሌነ። ቃል ሥጋ ኮነ አለ፣ ቃል ሥጋ ሆነ። የማንን ሥጋ ለበሰ? የእኛን ሥጋ ነው የለበሰው። አያችሁ፣ እግዚአብሔር እንኳን ክርስቶስ ዲያብሎስን የተዋጋው የሰውን ሥጋ ለብሶ ነው። ሰውን ማለት ማን ነው? ሰውነትን ማለት ሰውነትን። ከሰው የተነጠለ ሰው ክብር የለውም። ሰው የሚጠላ ሰው በእግዚአብሔርም በሰውም ዘንድ የተጠላ ነው። ፍጡራን ሁሉ ይጠሉታል። እና 3 ሽርብ ገመድ አይበጠስም፣ ብቻውን ለሆነ ሰው ወዮለት ይላል። እንዲሁ ግን ላዩን ነው አሁን እስካሁን ያመጣኋችሁ ማለት ነው። ወደ ውስጥ ስንገባ ብቻውን ለሆነ ሰው ወዮለት ማለት ያላገባ ሰው ወዮለት ማለት ነው። አይገርማችሁ? እኛን ማለት ነው። ለምን አለ? ቢወድቅ የሚያነሳው የለም። አሁን እኔ ለምሳሌ በአቴን ዘግቼውን ጸሎት ላይ ነው የሚሆነው አባ ነው እንጂ ሙቶ ይሆናል የሚለኝ የለም። ወይ ጸሎት ላይ ይሆናል ወይ መጽሐፍ እየተመለከተ ይሆናል ይለኛል። ሙቶ ሊሆን ይችላል ብሎ የሚመጣለት አለ ሐሳቡ ራሱ። ስለዚህ ወዮለት ማለት መከራው ብዙ ነው ማለት ነው። ከገድል አንዱ ምንድነው? ብቸኝነት። ብቸኝነት አንዱ ትልቅ ገድል ነው፣ ጽኑ ገድል ማለት ነው። ሔዋን አዳምን የረዳቸው አንድ ብቸኝነቱን በማራቅ ነው ይላል። ብቸኝነቱን በማራቅ ረድተዋለች። ስለዚህ ከገድላት አንዱ ልክ እንደ ስግደት፣ እንደ ጾም፣ እንደ ጸሎት አንዱ ገድል የሚባለው ብቸኝነት ነው። ብቻውን ለኖረ ሰው ወዮለት። የሚያማክረው የለውም። ቢርበው ይህን ምን ላሻሽልልህ የሚለው የለውም። ቢያማው ምን ክንባሰህ የሚለው የለውም። ብቻውን ለሆነ ሰው ወዮለት። ቀጥሎሳ 2 የሆኑ ሰዎች ግን አለው እነሱ ይሻላሉ። ያገቡ ሰዎች ይሻላሉ። ምክንያቱ ለምን መሰላችሁ? ባለትዳሮች አንደኛ
ይረዳዳሉ። ጠላት ቢነሳባቸው ሁለቱ ባልና ሚስቱ ድል ይነሱታል። ምን አድርገው? አንዱ ጠላት የሥጋ ፈቃድ ነው። ፈቃዳቸውን እግዚአብሔር በፈቀደላቸው በተከበረ ንጹሕ መኝታ ያርቃሉ። አንዱ ጠላት ደግሞ ከውጭ ቢነሳባቸው እሷ ከቤት በመፈትፈት እሱ ከውጭ በመሞገት ድል ይነሳሉ። እሱ ሲሟገት ብሎ ሲመጣ እሳት አንድዳ ውሃ ቀርታ የድሮ ሚስቶችን ነው፣ የዛሬዎችን አላየውም። ድሮ ግን እናቶቻችን እንደምናውቃቸው አብረው ሲያርሙ ውለው ደግሞ ማታ ደግሞ የእግር ውሃ ወዝተው ይቆያሉ። አርበኞች እኮ ናቸው የእኛ እናቶች። ማምላክት የእናት አባትህን መከራ አትርሳ ያለ ሲራክ ሲናገር፣ እናት አባት ትልቅ መሰረት ናቸው። ስለዚህ ሁለቱ ድል ይነሱታልና ባልና ሚስት ኃያላን ናቸው። ልጅ ከጨመሩ ደግሞ የሚነካቸው የለም። አያችሁ፣ ባል አንድ ሚስት ሁለት፣ ሶስተኛ ማን ሆነ? ልጅ። እዚያ በኋላ ቢቸግራቸው ሰርቶ ይደርስላቸዋል። እንደ ዛሬው እንደሚያስቸግረው ልጅ አይደለም። እንደ ይስሐቅ ያለው ልጅ ሲደርስ ደፍተህ ረደኝ ባንገቴ የሚል ባፌ ደፍተህ ረደኝ ከፈጣሪ ጋር እንዳትጣላ ያለ፣ እንደ ያዕቆብ ያለ ልጅ አባቱን አርዶ ረሃብ የሚያርቅ አብልቶ የሚመረቅ ክርስቶስ አባቱን እንዳከበረበት ክብር አድርጎ አባቱን የሚያከብር ልጅ እንዲህ ያለ ልጅ ሲገኝ አለ ቤቱን የሚነቀንቀው የለም። ወድቆ ይነሷል በእጅ ቆይቶ ይከብሯል በልጅ ነው። ተርቦ ቢያሳድጉት ልጅ ምን ያደርጋል? ረሃብ ይከላል፣ ይጦራል። እናት አባትን መጦር ከቅድስና ስራዎች አንዱ ነው። እናቱን ሳይጦር ቢመነኩስ እንኳን ገዳምም እንዳይቀበሉት ነው የሚል። እናቱን ሳይጦር አባቱን ሳይጦር ገዳም ቢገባ ዕዳ አለበት። የፈለገ ተጋዳይ መነኩሴ ቢሆን እግዚአብሔር ይጠይቀዋል። ስለዚህ እናት አባት ልጅ ሁነው እነዚህ አይበጠሱም። ስለዚህ ምን ማድረግ አለባችሁ? ልጅ መውለድ ይገባል። ያገባችሁ ሰዎች ልጅ ውለዱ። ወሊድ መቆጣጠሪያ አትጠቀሙ። መንግስት ቢቃወመኝም ባይቃወመኝም በዚህ ችግር የለውም። ምክንያቱም ወሊድ መቆጣጠሪያ ዝም ብላችሁ ውለዱ። ዝም ብላችሁ ውለዱ። መድኃኔዓለም እንኳን ሰው ትል ያሳድጋል። አርጃኖውን ሁሉ እያሳደገ በዚህ ሲገማሸርብን የሚውል እግዚአብሔር እንኳን ለእናንተ ደግሞ እውነቴን እኮ ነው የማምላክት። አርጃኖውን አሁን በዚህ ዘንዶ ገምሸር አሁን እግዚአብሔር እባብ የሚያሳድግ ምን ሊያደርግለት? ትል እያሳደግ ቅማል እያሳደገ አሁን እግዚአብሔር ተዋን የሚያፈላ ምን ሊያደርግለት? አይገርማችሁም? ቸር ስለሆነ ነው። እግዚአብሔር የሚንቀው ፍጥረት የለም። ይሄን ሁሉ እያደረገ እግዚአብሔር ልኛን አያበላን? ባሪያው በአምሳሉ እኛ እንኳን የራሳችን ፊት እንዳያርቅፍብን በሳሙና ስናጥበው በጭቃ ስንጠነቀቅ እኛ ደግሞ የእግዚአብሔር መልኮች ነን። እግዚአብሔር ለመልኩ አይጨነቅም? በገጹ ለፈጠረው ባሪያው ለፈጠረው አያስብም? ያስባል በእውነቱ ማለት እንጀራ ከመስጠትማ እንጀራ የሚበላውን አካል መፍጠር አይከብድም እንዴ? እንጀራ የሚበላ አከናውኖ የሚናገር ይገርማችኋል። መርጦ የሚናገር መርጦ የሚያስብ መርጦ የሚኖር መርጦ የሚበላ የሰውን ልጅ መፍጠር እኮ ረቂቅ እኮ ነው። ለነፍስ የምትበላውን ምግብ ከመፍጠር ለስጋ ልብስ ከመስጠትማ የሚበላ ስጋ የምታስብ ነፍስ መፍጠር አይከብድም ወይ? ይህንን የሰጠ እግዚአብሔር እንዴት ስጋ ይነሳቸዋል? ስለዚህ ለእግዚአብሔር ዘር አትንሱት። ልጅ ውለዱ። መውለድ ብቻ አይደለም፣ ወልዶ መጣል ትርፍ የለው። ማሳደግ፣ በስነ ስርዓት ማሳደግ። ጠቢብ ልጅ የእናቱ ደስታ ነው፣ አባቱንም ደስ ያሰኛል። አይሁላችሁ ጥበበኛ ልጅ እኮ እንኳን አባቱ እግዚአብሔር ይኮራበታል። አሁን እግዚአብሔር ኩራት አይኮራም፣ ግን ይመካበታል። አይሁላችሁ አሁን አንድ ሰው ሩቅ አገር ሄዶ እንግድነት ሰው ቤት ሲገባ ማን ትባላለህ ሲባል ማን ይባላለሁ ይላል። እሱ ራሱ ታዋቂ ሰውዬ ከሆነ አቶ ገሌ ይባላለሁ ይላል። ልጁ ከሱ የሚበልጥ ከሆነ አታውቀኝም እንዴ የጀግናው የገሌ አባት እኮ ነኝ ይላል። ለምን? ልጁ የታወቀ ስለሆነ ማለት። እግዚአብሔር ሙሴ ማን አንተ ሲለው የአብርሃም የይስሐቅ የያዕቆብ አምላክ እኮ ነኝ አታውቅም እንዴ የደጋጎች የነሱ አምላክ ነኝ ብሎ እግዚአብሔር በእነ አብርሃም ስም ተመክቶ ተናገር። በእውነቱ የሚያስመሰግን ስም ያላቸው ሰዎች ስለነበሩ። ደግሞ የሚያሳፍር ሰው አለ። በሰው ፊት ያፈረብኝን እኔ በአባቴ ፊት አፍርበታለሁ ያለ። እንኳን ለእናት አባት ለእግዚአብሔር ሀፍረት የሆነ ሰው አለ። እንኳን ለሰው ለእግዚአብሔር ትምክት የሆነ ሰው አለ። እና እንግዲህ 3 ሽርብ ገመድ አይበጠስም። ልጅ ማሳደግ ወቁ። አስተምሯቸው። ስድብ አታስተምሯቸው። ቂም አታውርሷቸው። ክፉ ነገር አታውርሷቸው። እናቱን እያሰደባቸው አታሳድጉት። ትፍበል ኤት አባቷ እናት ግን በል አባት ግን ኤት አባቱ ሳይ አሽር ድመቲቱን በላት ሲሉት ነገ እናንተን ቅንጭላታችሁን። ምክንያቱም ዛሬ ዱላ እየተማረ ነው ያደገ ልጅ። በእውነቱ የሚነግሩትን ነጭ ወረቀት እየጻፈ ነው የሚያድግ። አሁን አገራችን እየተበደለች ያለችው አሳዳጊ በበደላቸው ሰዎች ነው። በእውነቱ ማለት አሳዳጊ እናቱ አሳምራ ያሳደገችው ሙሴማ አደራ ሆዴ ሞላ ብለህ ይህን ህዝብ እንዳትተው እያለች ያሳደገችው ሰውማ 600,000 ህዝብ ነው ከባርነት ይዞ አገር የገባ እናቱ ያሳደገችው ማለት። መልካም እናት እንፈልጋለን በዚህ ዘመን። መልካም አባት ያስፈልገናል። ልጅ አሳድጎ የሚተካ ለጥሩ ምንኩስና የሚያበቃ ለጥሩ ክህነት የሚወልድ ጥሩ ካህን የምትወልድ እናት እንፈልጋለን። ጥሩ መነኩሴ የምትተካ ጥሩ ጳጳስ የምትተካ ገሎ ጳጳስ አርጉኝ የማይል ሰርቆ አርጉኝ የማይል ሌባ የማይሆን ሙዳየ ምጽዋት የማይገለብጥ እንድናገኝ ዘረኛ ያልሆነ የክርስቶስን መንጋ በጎጥ የማይከፋፍል አባት እንድናገኝ እናት እንፈልጋለን። ይህን እንድነው እንድናገኝ የሚያስፈልገው። ጥሩ ደግሞ ለዚያ ምን ይገኛል? በየሜዳው የማይጋቡ ባለትዳሮች እንፈልጋለን። በየሜዳው ከሚጋባ ባለትዳር እንዴት
ከበለስ ከሾህ በለስ ይለቀማል? አይለቀም። ከአጋም ከቁልቋል ደግሞ ከሌላው ከኩርንችት የጣፈጠ ፍሬ ይለቀማል? ኩሉ እፅ ሰናይ ሰናየ ፍሬ ይፈሪ። መልካም ዛፍ መልካም ፍሬን ይፈራል ያፈራል። እርሾ ከተበላቸ ይላል ቅዱስ ጳውሎስ ዳቦም ይበላሻል። ተመልከቱ፣ እርሾ ከተበላቸ ዳቦ እርሾ ትዳር ነው። ትዳሩ ከተበላሸ ትውልድ ይበላሻል። እነዚህናዛ ባለ ትዳሮች አመስጋይ ልጅ ሊመጣ ነው። የሚደባደቡ ባለ ትዳሮች የሚያስታርቅ ልጅ ልናገኝ ነው። ከሌባ ባልና ሚስት የሚመጸውት ልጅ ልናገኝ ነው። ወዴት እናገኛለን? ሰው የዘራውን እኮ ነው የምናጭደው። በዝሙት ዘራ ነው፣ በመከራ አጨድ ነው። በቃ ሌላ ያደረግ ነው ገደል። በሰይፍ እየታጨድ ነው። መከራችን እየሸከፍን ነው ዛሬ። በኃጢአት የዘራነውን መከር እየሸከፍን ነው ዛሬ። እኛም መከር ሁነን እየተለቀምን ነው። እና ይሄ ነው በእውነቱ 3 ሽርብ ገመድ አይበጠስም። ወደ ወርቁ ልውሰዳችሁ። እስካሁን ሰም ውስጥ ነው ያለ ነው። ብቻውን ለሆነ ሰው ወዮለት። እሺ ሃይማኖት ብቻ ላለው ሰው ምግባር ለሌለው ሰው ወዮለት። አሁን የመጣ ማለት ብቻውን ለሆነ ሰው ነጠላ ሰው ብቻ ሃይማኖት አለው ምግባር ለሌለው ሰው ወዮለት። ምን ማለት ነው? ሃይማኖት አለው ምግባር የለውም። የቀኝ ክንፍ አለው የግራ ክንፍ የለውም። እሺ መብረር ይቻላል? ብንበር ምን ሆናለን? እንወድቃለን። ሃይማኖት እያለው ምግባር የሌለው ሰው ማለት አንድ ክንፍ ያለው ንስር ማለት ነው። እበራለሁ ይላል መውደቅ፣ እጸድቃለሁ ይላል መውደቅ። ምግባር ለሌለው ሰው እንጀራ የሌለው ያጌጠ ያሸበረቀ መሶብ ወልዳ ማታጠባ እናት፣ ሰይፍ እያለው ውጊያ የማያውቅ አርበኛ፣ ፍሬ የሌለው ዛፍ፣ ውሃ የሌለው ምንድን ወንዝ መንጓለን ነው ዝም ብሎ ማለት። ሃይማኖትም እንደዚህ ሆነ። ኦርቶዶክስ ነኝ እያሉ የማይቆርቡበት ሃይማኖት፣ የማይጸልዩበት ሃይማኖት፣ የማያስቀድሱበት ሃይማኖት፣ የፍቅር ሃይማኖት ይዘው የማይታረቁበት ሃይማኖት፣ የርኅራኄ ሃይማኖት ይዘው የሚቀሙበት ሃይማኖት፣ የይቅርታ የስርየት ሃይማኖት ይዘው የሚገሉበት ሃይማኖት። እንዲህ ያለ ሃይማኖት አለን? የለም። ሃይማኖት ቢኖረን ኦርቶዶክስ ተዋሕዶ የሚለው በመጽሐፍ አይደለም በኩላሊታችን ውስጥ ቢጻፍ ራ ካልተሰራበት ትርጉም የለውም። ይሄንን ነው ጌታ የነገረን። ብቻውን ለሆነ ሰው ወዮለት። ያለ ሃይማኖት ነጠላውን ለተቀመጠ ዘመን እያለፈ ይመሻል፣ ይነጋል፣ ጊዜው ይፈራረቃል። ሰዓት እንደ ሸማኔ መወርወሪያ ይፈጥናል። ዘመናት ይነጉዳሉ። እስከ ዛሬ ድረስ ካለንበት አለን። ምንም የተለወጥነው ነገር የለም። መሸነጋ ያውነን፣ ተሰበክንም ያውነን፣ ገዳም ሄድንም ያውነን፣ ከተማም ሄድን ያውነን። ምንድነው ያለ ጌታ? ሙሾ አወጣንላችሁ አላለቀሳችሁ፣ አቀነቀንላችሁ አልዘፈናችሁ። ሁሉ ተደረገልን፣ ምንም አልተለወጥም። ይህ በጣም ያሳዝናል በእውነቱ። እስከ ዛሬ ድረስ እንደ ባቢሎን እንደተደባለቅናለን። የዓመት ክርስቲያኖች የዓመት ክርስቲያን ማለት የዓመት ክርስቲያን በዓመቱ እልል ትላለህ፣ ዓመት ሙሉ ስትዘፍን ትከርማለህ። እንዲህ ያለ ክርስትና ክርስቲያንነት አይደለም። ሁልጊዜ ክርስቲያን መሆን ያስፈልገኝ። በጣም ትልቁ ክርስቲያን አሁን እዚህ መታችሁ ተስላችሁ ከሄዳችሁ እንደውም የምትሳሉት መድኃኔዓለም ክርስቲያን አድርገኝ ብላችሁ ተሳሉ። ጥሩ ክርስቲያን አድርገኝ። ብቻውን ለሆነ ሰው ወዮለት አለ። ምርጥ በሆነ 20 ሚሊየን ቢሊየን እናድርገው ችግር የለም ስለማንከፍልበት 20 ቢሊየን ብር የፈጀ ፎቅ መሰረት ጥሎ ጣሪያ የለውም ብሎ ጉች ዝናብ አያድን፣ ፀሐይ አያድን፣ አውሬ አያድን። ሊቁ ቅዱስ ዮሐንስ አፈወርቅ ሃይማኖት መሰረት ነው፣ ሌሎች ደግሞ ጣራና ግድግዳ ናቸው። መሰረት ብቻ ቤት አይሆንም፣ ከመከራ አያድንም፣ ከገሃነምም አንድንበትም በሃይማኖቱ ብቻ። ይሄ አንዱ ነው። ምግባር ብቻ ላለው ሰው ሃይማኖቱ ለተጣመመ ሰው ደግሞ ወዮለት። ይሄ ሌሎችን ነው። የሚገርማችሁ እኔ ይላል እኔ ከኦርቶዶክስ ሰው ከወጣው በኋላ ጣትማ አልቅምም ጋር አላጤስም ሁሉ ትቶኛል ይላል። ምግባር ብቻ ላለው ደግሞ ምን ለሌለው ወዮለት፣ ሃይማኖት የለውም። ምክንያቱም ምን አድርጎ ነው መሰለ አሁን አንድን ሰው ጭንቅላቱን በሰይፍ ቆርጠን ሲያበቃ በላዩ ላይ ካባ ብንደርብለት ይጠቅማል አይጠቅመውም? ተቆርጦ የለም። የእምነት ራስ ማን ነው? ክርስቶስ ነው። ክርስቶስን አጥቶ የሥነ ምግባር ካባ ቢደርብ አይጠቀምበትም፣ አይድንበትም። ሃይማኖት ሳይኖረው ምግባር ቢያበዛ፣ ቢመጸውት፣ ቢሰጥ፣ ሐቀኛ ቢሆን፣ እውነት ቢናገር ይሄ በሙሉ ብቻውን ነው፣ ጥቅም የለውም። እርስ በርሳቸው አይሟሟቁም። ሃይማኖት ለምግባር ሙቀቱ ነው፣ ምግባር ለሃይማኖት ሙቀቱ ነው። ስለዚህ ብቻውን ለሆነ ሰው ወዮለት። ሃይማኖት መጽሐፈ ሐዊ ሲናገር ሃይማኖት የምግባር ረዳት ነው፣ ምግባር የሃይማኖት ረዳት ነው። ምግባር ሃይማኖትን ይገልጠዋል፣ ሃይማኖት ምግባርን ደግሞ ያሰለጥነዋል፣ በታምራት ይገልጠዋል፣ የሰውየውን ሰውነት ያከብረው። ዲያብሎስ ቢበረታባቸው ሃይማኖትና ምግባር ለሰውየው ምን ይሆኑለታል አለ? ዘበኛ ይሆኑለታል፣ ጠበቃ ይሆኑለታል አለ። እስመ ፈትል ስሉስ ፍጡነ እይትበተክ ሃይማኖት 1 ምግባር 2 ሰውየው 3 እነዚህን የሚበጥስ ሰይጣንም የለም ሰይፍም የለም። እነዚህ 3 ሽርብ ገመዶች ናቸው። አዲያውን በየንበት የምንበጠስ ለምንድን ነው ሲባል
አሌሎቱ ለአሐዱ ብቻውን ለሆነ ሰው ምን ተብለናል? ወዮለት ብለን። አሁን ነጠላ ገመዱ ነን ነው ማለት ነው። አንደኛ ሃይማኖት የለውም ሰው፣ ፈሪ ነው፣ ውሸታም ነው፣ አያምንም። አሁን ይህን ሰው ሰብስቤ አሁን ስሰብክ ቆይቻለሁ። ደግሞ ቆይቼ ደግሞ ቅጠሉን ቀጥቅጬ አድቅቄ ይህን በጥብጣችሁ ማታ ማታ ተቀቡት ለጠላት መድኃኒት ነው ብል ደግሞ ሙላው ደግሞ አሁን ራሴ ላይ ይሰፍራል። ሙላው ነው የሚገኝ የዚያ ዘመን ሰው ማለት ጥንቆላውም አለ፣ ሃይማኖቱም አለ፣ ዘፈኑም አለ፣ ማይሌቱም አለ። አሁን ሰይጣን በየርንበት የሚቆርጠን ምን ስንት ገመድ ስለሆነ ነው። ምን ብቻ ተው ብቻ አረ ሰውም አይደለም አውሬ ሆነናል በእውነቱ ማለት እንደዚያ ስለሆነ የሚበጥሰን እንጂ አይዟችሁ እውነቴን ነው። አሁን መፍትሄው ሁላችንም ወደ ስነ ምግባር መመለስና ወደ ሃይማኖት መመለስ። የኢትዮጵያ ምንጊዜ መጠጊያዋ ሃይማኖትና ምግባር ምንጊዜ መጠጊያዋ። አሁንም ወደ እግዚአብሔር እንመለስ። ብቻችንን አንዘልቀውም። ይህንን ውጊያ የዲያብሎስን ውጊያ አንዘልቀውም። የተከፈተውን ዘንዶ አናመልጠውም። በትንንሽ ነገሮች እየተታለን የእድሜ ዘመናችን ሊቆረጥ ነው፣ ሊያልቅ ነው። ልትበጠስ ትንሽ ነው የቀራት። እንዳንበጠስ ግን የሚረዳን ይሄ ነው። አምላከ ቅዱሳን በምግባር በሃይማኖት ያጽናን። አሜን በሉ እንጂ። ሌላ ሳ ደግሞ በስላሴ ያመነ ሰው አይበጠስም። በአብ በወልድ በመንፈስ ቅዱስ የተመሰረተች ቤተክርስቲያን አትጠፋም። ሰለስተ ስነ አበፈያ ብፁዕ ጳውሎስ ለቤተክርስቲያን ንዑድ ክቡር የሚሆን ቅዱስ ጳውሎስ ለቤተክርስቲያን 3 ጌጥ ሰጣት ይላል ቄርሎስ። ምን ናቸው? ሃይማኖት፣ ተስፋ፣ ፍቅር ናቸው። እነዚህ የቤተክርስቲያን 3 ጌጦቿ ናቸው። 3 ገመዶቿ ናቸው። እምነት ስለ አብ ይመሰላል፣ ፍቅር ስለ ወልድ ይመሰላል፣ ተስፋ ስለ መንፈስ ቅዱስ ይመሰላል። እነዚህ 3ቱ ሽርብ ገመድ ማለት በአብ አምኖ በወልድ ፍቅር ሆኖ በመንፈስ ቅዱስ ተስፋ አድርጎ የሚኖር ሰው አጋንንት አያሸንፉትም። የዚህ ዓለም ሰራዊት አይበጥሰውም። ሰይፍ የክርስቶስን ገመድ አይበጥሳትም። እሳት የክርስቶስን ገመድ አያቃጥላትም። ለዘላለም ጸንታ ትኖራለች። ይችን ገመድ መበጠስ የሚችል ፈጽሞ የለም። ዲያብሎስ ይችን ገመድ ለመበጠስ ያልመዘዘው ሰይፍ፣ ያልተኮሰው ጥይት፣ ያላነደደው እሳት፣ ያልቆፈረው ጉድጓድ አልነበረም። ፈትል ስሉስ የስላሴ ሃይማኖት ዛሬም አለች። ስላሴ በተዋሕዶ ተዋሕዶ በስላሴ ቅድስት ተዋሕዶ ሃይማኖታችን እስከ ዛሬ ድረስ አለች። ይችን የታጠቀችው እመቤት ደግሞ ቤተ ክርስቲያን ትባላለች። 3 ሽርብ መቀነት ታጥቃ የጸናችው እናታችን ቅድስት ቤተ ክርስቲያን ናት። 3 ሽርብ ገመድ አይበጠስም። እኛም ሃይማኖት ምግባር ይዘን እንዳንበጠስ የስላሴ ፈቃድ ይሁን። ይቆየን። ስብሐት ለእግዚአብሔር።